የዚች ምጣድ ዋጋ ይሄ ክዳኑ እንኳን ብታዩ ከሌላ ቦታ በምንም አይገናኝም። የመንዘር ባህሪ ያላቸው ተለም ቅዝቃዜ ቦታ ላይ ከሆንሽ ወይም ከነካሽ በማሽን ሞልድ ተደርገው ነው የሚሰሩት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን እንግዲህ በየሁላችን ቤት የሚገኘውን የኤሌክትሪክ ምጣድ ዋጋ አይነታቸው እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን እንግዲህ ልናስቃኛችሁ ዛሬ መገናኛ ማራቶን ህንጻ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ የኤሌክትሪክ ምጣድ ዋጋ ምን ይመስላል የሚለውን እንግዲህ ለተመልካቾቻችን ለማስቃኘት እናንተ ድርጅት ላይ ተገኝተናል። በቀድሚያ እንግዲህ ራስሽንና ድርጅታችሁን አስተዋውቂልኝ። ድሪም ኢንጂነሪንግ እንባላለን። ያኔ ስም ፌቨን እንባላለን። ራሳችን የምናስመጣቸው እቃዎችና ራሳችን የምናመርታቸው እቃዎችን ነው የምንሸጠው። ለደንበኞቻችን ጥራት ያላቸው እቃዎች በማቅረብ እንታወቃለን። አሁን እንግዲህ እኔም እንደሰማሁት እንግዲህ በአዲስ አበባ ብዙ ብራንች ከፍታችሁ እንግዲህ ለህብረተሰቡ ብዙ እያገለገላችሁን ያላችሁት በተለይ እንግዲህ የኤሌክትሪክ ምጣዶችን እዛው ሰርቶ በማከፋፈል እንዲሁም ደግሞ ከውጭ የሚመጡ እቃዎችን እንግዲህ ለደንበኛ በማድረስ ነው የምትታወቁት። እና ዛሬ ግን በዋናነት የኤሌክትሪክ ምጣድ ዋጋ ምን ይመስላል፣ ጥራታቸው ምን ይመስላል የሚለውን ነው እንግዲህ ለተመልካቾቻችን ለማድረስ የሞከርነው። እስቲ ምን አይነት እቃዎችን ትይዛላችሁ? እኛ ብዙ አይነት እቃዎችን እንይዛለን። እኛ ጋር እንግዲህ ደንበኞቻችን መጥተው ፈልገው የሚያጡት ነገር ምንም ነገር የለም። ከምጣድ ብንነሳ ለምሳሌ ይሄ ክዳኑ እንኳን ብታዩ ከሌላ ቦታ በምንም አይገናኝም። 1.2 ሚሊም ይባላል ውፍረቱ ማለት ነው አልሙኒየሙ። ያ እድሜው ረጅም እንዲሆንና በደንብ ማገልገል እንዲችል ተደርጎ ነው የተሰራው። ምጣዱም ደግሞ ሸክላው ሽቦ ኦሪጂናል ነው። ሽቦንም ራሳችን ከውጭ አስመጥተን በኤሌክትሪክ ኤነርጂ ቆጣቢ የብቃት ማረጋገጫ ተሰጥቶን ነው የምንሰራው። ፋይበር አለው፣ ጋስተል አለው። ሙቀት ወረታችን እንዳይወርድና ኤሌክትሪክ እንዲቆጥብ የበለጠ ያደርገዋል ያ ነገር። እንደገና በተጨማሪ ደግሞ ዳቦ ያው የኛ የባህላችን ነው። ኦኬ የራሳችሁ የቤቱ ነው? ዳቦ ባህል ነው፣ የኢትዮጵያ ባህል ነው። ባህል በመሆኑ በውጭ በመንጋገረው ዳቦና በዚህ መንጋገረው ዳቦ ላይ ብዙ ልዩነት አለ። የሀገር ውስጥ ላይ ስንጋገር ልክ እናቶች በገበር ምጣድ የሚጋግሩትን አይነት ዳቦ ይዘትን የያዘ የምናገኘው በዚህኛው ስንጋገር ነው። ይሄም ፓትራውን እንደምታዩ ባለ 3 ፓትራ ነው። 3 ፓትራ ነው። ይሄኛው በማሽን ሞልድ ተደርገው ነው የሚሰሩት። ጥንካሬያቸው ልክ እንደዚህኛው 1.2 ሚሊም ናቸው። ውፍረታቸው ምናቸው ይዘታቸው በጣም የተሻለ ኪሎ ነው የሚይዙት። እቺኛው 1.2 ትይዛለች ፍርኖ ዱቄት ሲሆን ይሄ 3 ኪሎ፣ ይሄ ደግሞ እስከ 6 ኪሎ ድረስ የሚያዝ አቅም አለው። በጣም ነው ደስ የሚለው። በተለይም እንግዲህ እዚህ ጋር ደግሞ ለየት የሚያደርገው ባለ 1 ተከፋች ሆኖ እዚህ ጋር የሊጥ ዕቃ የመያዝ አቅም ያለው ነውና ሁሉንም ነገር ጽድት አድርጎልኝ ነው። እና እንደዚህ እንደምታዩ የሊጣቸውን ማውኪያ ማስቀመጥ ይችላሉ። ፊት ለፊትም ላይ ብታስቀምጭ ውበት አለው። እንደምታዩ ቀለሙ ራሱ የመኪና የሚታጠብ ቀለም ነው የምንጠቀም። የሚገርምሽ ልልሽ ነበርና ደስ ይላል። ሰዎች ለይታ ራሱ የሚስብ ነገር ነው፣ ምንም የሚረብሽ ነገር የለውም። እና መጨረሻ ላይ እዚች ምጣድ ዋጋ 1 ዓመት ከ6 ወር ዋስትና አለ። ምክንያቱም እቃችን ላይ ያለውን ነገር ስለነገርኩሽ ጥራታችን ላይ 100% እንተማመናለን። ዋጋው ደግሞ 22,500 ብር ነው። 22,500 ከሙሉ ዋስትና ጋር በጣም ነው ደስ የሚል። ቀጣይ ደግሞ እዚህ ጋር ባለ 3 ተከፋች ምጣድ ይታየኛል። እስኪ ስለዚህ ደግሞ ይሄን ነገር ይሄም ልክ እንደዛኛው 1.2 ሚሊም ነው ውፍረቱ። ክዳኑ አልሙኒየሙ የምንሰራበት። እዚህ ጋርም ዳቦ አለው። ባለ 3 ፓትራ ነው። ይሄም 6 ኪሎ 3 ኪሎ 1.2 የመያዝ አቅም አላቸው። እዚህም የተለያዩ ነገሮችን ለማስቀመጥ የሚያገለግላሉ። ቦታው ደግሞ በጣም ሰፊ ነው። የሚገርምሽ ነገር የሊጥ ማውኪያ አንዳንድ ሰው 2 ሊጠቀም ይችላል። 2 አይነት ሊጥ አብኩቶ ለማስቀመጥ ቢፈልግ፣ ሌላም ነገር ለማስቀመጥ ቢፈልግ ሰፊ ነው። እንደምታዩ ደግሞ ውበቱ ከዚህኛው ይሄም በጣም ያምራል። ይሄ ደግሞ ሞር በጣም ያምራል እና ይሄም ልክ እንደዛኛው ሽቦም ሸክላው ማቴሪያሉ ያው ምን ያግርሽ ሁሉም አንድ አይነት ነው።
በተለይ እንግዲህ አሁን ምጣድ ረጅም ጊዜ እንዲቆይ የሚሰራበት ማቴሪያሎች ይወስነዋልና ከምን አይነት ማቴሪያሎች ነው የሚሰሯቸው? እናንተ አብዛኛው በደንበኛም እንግዲህ ብዙ ጊዜ እንዳየው ምጣዶቻችሁ ተመራጭ ናቸው፣ ምስክር ናቸውና ማቴሪያላቸው ከምንድን ነው የሚሰሩት? እናንተ ምጣዱ ሸክላው ራሳችንን የምናስመርተው፣ ሽቦውም ደግሞ ራሳችንን ከውጭ የምናስገባው፣ በኤሌክትሪክ ኢነርጂ ቆጣቢ ኤሌክትሪክ እንደሚቆጥብና ኦሪጂናል እንደሆነ የብቃት ማረጋገጫ አለ። ፋይበር አለው፣ ጋስትል አለው። ኤሌክትሪክ እንዲቆጥብ ያደርገዋል። እንደገና ደግሞ ጊዜም እንዲቆጥብ ያደርገዋል። እያንዳንዱ ነገር በዚህ ነገር ነው የሚሰራው። በተለይ ብዙዎችን የሚያሳስባቸው የኃይል አጠቃቀሙ ላይ ነው። የእናንተ ደግሞ ይሄ እንግዲህ ተመጣጣኝ ስለሆነ በብዙዎቹ ዘንድ ተመራጭ አድርጎታል። ቀጣይ እዚህ ጋር ደግሞ የምናያቸው ኤክስፖርት ስታንዳርድ የሆኑ ወደ ውጭ የሚላኩ ይመስለኛልና እንግዲህ በመጨረሻ የዚች ምጣድ ዋጋው ምን ይመስላል? ይሄም 1 ዓመት ከ6 ወር ዋስትና አለው። ዋጋው ደግሞ 26500 ብር። 26500። እስኪ ስለነዚህ ደግሞ አንዳንድ ነገሮች ለተመልካቾቻችን። ይሄኛው አሁን በውጭ ሀገር የሚኖሩ እህት ወንድሞቻችን እንጀራን ይፈልጋሉ። ልክ እንደ ሀገራቸው እንደ ባህላችን እንጀራ ጋግረው መጠቀም ይፈልጋሉ። በማንኛውም ሀገር የሚኖሩ ኢትዮጵያውያን የኛን ምጣድ ወስደው መጠቀም ይችላሉ። አሜሪካ፣ እንግሊዝ፣ የተለያዩ ሀገር ማለት ነው። አሁን ለአሜሪካ ይሆናል፣ ምክንያቱም በዛ ስታንዳርድ ስለሚሰራ ማለት ነው። ስቦም እያንዳንዱ ነገር በተለይም እንግዲህ እዛ ወደ ውጭ ሀገር ያሉት ይሄ ኃይል አጠቃቀማቸው ከሀገር ሀገር የተለያየ ነው እና ከእሱ አንጻር እንዴት ነው የምታደርጉላቸው? እነሱ እየነገሯችሁ ነው በፈለጉት ዲዛይን እያሰሩ ወይስ እንዴት ነው የምታደርጉት? ኃይሉ ማለት ነው ይሄ ለአሜሪካ ተመራጭ ነው። ምክንያቱም በ110 ቮልት መስራት የሚችል ነው። እንግሊዝም አብዛኛው ደግሞ ውጭ ሀገራቶች ከኛ ቮልት ጋራ ተመሳሳይ የሆነ ቮልት አላቸው። አሜሪካና እንግሊዝ አንዳንድ ቦታዎችም ደግሞ 110 120 ቮልት የሚጠቀሙ አሉ። ይሄ ለነሱ ይሆናል ማለት ነው፣ ተመራጭ ነው። ዋጋው ስንት ነው መጨረሻ? የዚህኛው 10500። ይሄም 1 ዓመት ከ6 ወር ዋስትና አለ። ቀጣይ ተመሳሳይ ሆኖ ግን ሳይዙ ትንሽ ተለቅ የሚል አለ። ይሄኛው ዋጋው ተመሳሳይ ነው። ነገር ግን አሁን ይሄም ለውጭ ይሆናል። ለውጭዎቹ የሚያነበት ይሄ ከ110 ቮልት በላይ የሆነ ማለት ነው። ለምሳሌ 110 ሲሆን 45 ይሆናል። ይሄ ደግሞ ከኛ ቮልት ጋር ተመሳሳይ የሆኑ አገራቶች ማንኛውም ሀገር ይሄንን ኤክስፖርት ስታንዳርድ ነው መጠቀም ይችላሉ ማለት ነው። ዋጋው ስንት ነው? የዚህኛው ከዚህ ጋር ተመሳሳይ ነው። 1 ዓመት ከ6 ወር ዋስትና አለው። ዋጋው 10500 ብር። እናንተ ቤት እንግዲህ እንዳያቸው እስካሁን ምጣዶቹ አልተሟሹም እና ለደንበኞቻችሁ ያልተሟሹ ምጣዶችን ነው የምትሰጡ ማለት ነው? ምጣድ ተሟሽቶ በሚሸጥበት ሰዓት ለተጠቃሚው አይሆንም። ተጠቃሚው ስለፈለገ ብቻ አሟሽተሽ ብትሸጪለት ስራ ነው ብለሽ ያ አይሆንም። የማይሆንበት ምክንያት ከድሮም እናቶቻችን ምጣድ አሟሽተው ወዲያው እንጀራ ይጋግራሉ። ያን የሚያደርግበት ምክንያት ምጣዱ እንዳይደንዝ ነው። አሁን አሟሽተንኛ እንስጥ ብለን ተጠቃሚው ወስዶ ተገቢውን አገልግሎት አያገኝም። ስለሚደንዝ ምጣዱ እንጀራ ወዲያው ስለማይጋገርበት እያንዳንዱ ምጣድ ላይ መቼ እንጀራ እየጋገረን እየሞከረን አንሸጥም። እሱ ባህልም ስላልሆነ እናቶቻችንም አብዛኛውን ጊዜ የለመዱት ራሳቸው አሟሽተው ራሳቸው ናቸው የሚጋገሩት። በዚህ እንደውም የእናንተ ጥሩ ነው ብዬ አስባለሁ። ሌላኛው እንግዲህ እዚህ ጋር የሚታዩ ምጣዶች አሉ። እነዚህን እስኪ ደግሞ እናያቸው። ልክ እንደዛኛው ሚሊሙ ባለ 1 ተኩል ነው። አልሙኒየሙ በማሽን ሞልድ ተደርጎ ነው የሚሰራው። ሽቦም ልክ እንደዛኛው ከውጭ አስመጥተን በኤሌክትሪክና ኢነርጂ ቆጣቢ የብቃት ማረጋገጫ ተሰጥቶ ነው ያንን ሽቦ የምንጠቀመው። ሸክላውም ደግሞ ራሳችንን ላኩሽ የምናስመርተው ማለት ነው። እዚህ ጋር ይሄ የጎመን ዘር ማስቀመጫ አለው። እዚህ ጋር ደግሞ ለሊጥ ማስቀመጫ የሚሆነው አሉ። እዚህ ጋር ይሄው እንደዚህ እንደምታይ ለሊጥ ማስቀመጫ ምናል ኳሊቲነቱ ከሁሉም ጋር ተመሳሳይ ናቸው። የሚለያያቸው ምንድነው? ሞዴላቸው። ይሄ የእንጀራ ብቻ ነው ሞዴሉ ይለያል። ኳሊቲው ግን አንድ አይነት ነው። በተለይ እንግዲህ የእንጀራ መጋገሪያ ምጣድ ላይ ጨው ያለውና ጨው የሌለው የሚባል ነገር አለና እናንተ የትኛውን ነው የምትጠቀሙት? ሸክላዎቹ የኛ ቤት ያው ይታወቃል፣ ጨው የሌለው ሸክላ ነው የምንጠቀመው። ያ ምንድነው? ጨው የሚደረግበት አንድ ምጣድ ቶሎ እንዲደርቅ ተብሎ አፈሩ በጨው ይቦካል። ያ ሲሆን ቶሎ ወዲያው የመተርተር ነገር ይኖረዋል። ያ
ይሄኛው እንደዛ አይደለም፣ ጨው አልባ ነው ማለት ነው። ስለዚህ በተለይ ምጣድ ቶሎ ሲሞሽ ይጠቁሩና በጣም ይጠነክራሉ፣ አንዳንዶቹ ደግሞ ቶሎ የሚሰነጠቃሉ። ስለዚህ ለዛ እናንተ ደግሞ ጨው አትጠቀሙ። እውነት ይሄ በጣም አሪፍ ነው። አንዳንዴ ደግሞ በተለይ እንጀራ ስንጋግር የመንዘር ባህሪ ያላቸው በተለይ ቅዝቃዜ ቦታ ላይ ከሆንሽ ወይም እርጥብ ከነካሽ የሚቀዘቅዙ አሉና አንዳንዶቹ ምንም ደረቅ ቦታ ላይ ሆነሽ የሚነዝሩ አሉና እሱ ከምን አይነት ባህሪ የሚመጣ ነው ብለሽ ታስቢያለሽ? ያኛው ግራውንድ ካለማሰርና የባለሙያ የመስመር ዝርጋታ ነው። የቤታቸው የመስመር ዝርጋታ እኛ ምጣዶች ላይ የመንዘር እንደዛ አይነት ነገር የማድረግ ነገር የለው። ትልቁ ነገር የምንሰራቸው ምጣድም ሆነ ስቶ ማንኛውም ነገር ላይ ግራውንድ መታሰር አለበት። አንድ ዕቃ ሲሰራ ግራውንድ ሊኖረው ይገባል። እኛ ምናመርታቸው እቃዎች ላይ ግራውንድ አላቸው፣ ንዝረት የለውም። የቤታቸው ግን መስመር በሚያሰሩበት ሰዓት ግራውንድ ሳያሳስሩ የሚጠቀሙ ከሆነ እንደዛ አይነት ነገር ሊገጥማቸው ይችላል። እቃው ላይ ኖሮ እዛ መስመሩ ላይ ከሌለ ያ ነገር ይፈጠራል፣ እቃም እንዲቃጠል ያደርጋል ማለት ነው። በጣም አሪፍ። በመጨረሻ የዚህኛው ምጣድ ዋጋ ይሄም 1 ዓመት ከ6 ወር ዋስትና አለ። ዋጋው 13500 ነው። 13500 በጣም አሪፍ። ቀጣይ ደግሞ እዚህ ጋር ምጣድ ይታየኛል። እስቲ ስለዚህኛው አለ። ይሄኛው ደግሞ ለምሳሌ የኛ ምጣድ መጠቀም ፈልገው ከዋጋውም አንፃር ይሄኛው ይቀንሳል። ኳሊቲነቱ ግን አንድ አይነት ነው። ከዚህኛው ጋር የሚለየው ይሄ ቦክስ ስለሌለው ክፍት ነው። ነገር ግን እዚህ ጋር የሊጡ ማስቀመጫ አለው። ይሄም አልሙኒየሙ ባለ 1.2 ሚሊም ነው። በማሽን ሞድ ተደርጎ የሚሰራው። ሽቦውም እንደዛው ከውጭ አስመጥተን ነው። በኤሌክትሪክ ኢነርጂ ቆጣቢ የብቃት ማረጋገጫ ተሰጥቶ ነው የምንጠቀመው። ልዩነት የለውም። ዋጋው ይቀንሳል ስል ሰው ይሄ የኳሊቲ ልዩነት ኖሮት እንዳይመስለው ብዬ ነው። ነገር ማቴሪያሉ አንድ አይነት ነው። ልዩነቱ ቦክስ ብቻ ነው የሚያየው። ሁሉም ነገር አንድ አይነት ነው። በተለይም ይሄኛው ከሌሎቹ ለየት የሚያደርገው አካል ጉዳተኞች መጋገር የሚችሉበት ይመስለኛል። እዚህ ጋር ወይ ስራቸውን አድርገው ቀላሉ ስራቸውን መስራት ይችላሉ። ሌሎቹ ቦክስ ስላላቸው ምናልባት ላይመቹ ይችላሉ። ይሄኛው በጣም ተመራጭ ያደርገዋል። እውነት ነው። ምክንያቱም ክፍት ስለሆነ እታችም ላይ እንደዚህ እንደምታየው ኤሌክትሪክም እንትን የሚለው ነገር ስለሌለ መጠቀም ይችላሉ። መጨረሻ እንግዲህ ዋጋው ስንት ነው? ይሄም 1 ዓመት ከ6 ወር ዋስትና አለ። ዋጋው 10500 ከሌሎቹ ቀነስ ያለ ነው። ቀጣይ ደግሞ እንግዲህ እዚህ ለጠባብ ቤትና እንዲሁም ለኮንዶሚኒየም ቤት ለሚኖሩ ሰዎች እጅግ ተመራጭ ሆነ ተለጣፊ ምጣድ ነው ያለው ነው። እስኪ ስለዚህ ደግሞ አንዳንድ ነገሮች ይበያን። ይሄኛውን የእንጀራ መጠቀም ፈልገው ቤታቸው ጠባብ የሆነባቸው አፓርትመንት ያላቸው ሰዎች ኮንዶሚኒየም የተለያየ ቤትሽ ጠባብ ሆነ እንጀራ መጠቀም ስትፈልግ ተለጣፊ ምጣድ በይበልጥ ተመራጭ ነው። ለምን ግድግዳ ላይ ሰቅለሽ እንጀራ መጋገር ስትፈልጊ ብቻ ነው አውርደሽ የምትጠቀሚው። ስታዩም ደግሞ ምጣድ አይመስልም። ስለዚህ ይበልጥም ጭምር ነው። ምንም እንትን የሚለው ነገር የለም። ስለዚህ አሁን ለምሳሌ ተለጣፊ ምጣድ አንዳንዴ ሲሰቀል ምን አይነት ግድግዳ ላይ ነው የሚለው ራሱ ብዙዎችም ጥያቄ የሚፈጥር ይመስለኛልና ምን አይነት ግድግዳ ላይ ነው መሰቀል ያለበት? አብርስቶን የሚባል ግድግዳ አለ፣ እዛ ላይ መገጠም አይችልም። ከዛ በተረፈ ብሎኬት፣ ሴራሚክ ላይ እንጨት ቤት፣ ጭቃ ቤት ደግሞ እንጨት ይመታና እዛ ላይ መሰቀል ይቻላል። ላሜራ ሆኖ ኪችናቸው ደግሞ እዛም ላይ ሞራሌ ይመታና እዛ ላይ መሰቀል ይችላል። ደንበኛ ከራሳችሁ ነው ወይስ በራሳቸው ነው እነዚህን መስራት የሚችሉ? ምክንያቱም ባለሙያ ይፈልጋል። ማንኛውም ሰው እንደ ሌሎቹ ምጣዶች ቀላል አይደለምና አገጣጣሙ ምናልባት ከሱ አንፃር ለመግጠም በእኛው ባለሙያ ነው የሚገጠመው። ነገር ግን ለምሳሌ ቤታቸው ጭቃ ወይም ደግሞ ላሜራ ሆኖ ሞራሌ ለመምታት ቢፈልጉና የምጣድ መጠቀም ቢፈልጉ በሌላ ሰው ያንን አሰርተው የኛ ባለሙያ ደግሞ እቃውን እነሱ ይዘው ትሄዱና ባለሙያችን ሄዶ ደግሞ ይገጥምላቸዋል ማለት ነው። ስለዚህ መጨረሻ ላይ ዋጋው ስንት ነው? ይሄም 1 ዓመት ከ6 ወር ዋስትና አለው። ፓተንት ራይትም የኛ ነው፣ የራሳችን የፈጠራ ስራ ነው። ዋጋው 13500 ብር። እንደገና ደግሞ ይሄኛው ከሌላ ቦታ ብዙ ነገሩ ይለያል። የሚለይበት ደግሞ መንገድ ምንድነው? ደብል ቦዲ ነው። ውስጡ ሙሉ ቦዲ አልሙኒየም ነው። ፋይበር አለው፣ ጋስትል አለው። ሙቀት ወደ ውጭ እንዳይወጣና ውጩ ቶሎ እንዳይጠቁርባቸው እነዚህ ነገሮች አሉት። እንዳልኩሽ ደግሞ ፓተንቱም የኛ ነው። ደስ የሚለው ፓርቱ ፓተንት ራይቱ የእናንተ ስለሆነ ሙሉ መብቱ በሕግ የተጠበቀ ነው። በጣም ደስ ይላል።
መጨረሻ ላይ አድራሻችሁን? አድራሻ ብዙ ቦታዎች ላይ አለ። አማኑኤል አለ፣ መገናኛ አለ፣ ሀያት አለ፣ ኬንቴሪ አለ፣ ጀሞ አለ፣ አጠና ተራ አለ፣ ገላንም አለ። ይሄን ይመስላል። በተጨማሪ ብዙ ብራንቾች አሉ። በተጨማሪም እንግዲህ ሰዎች በስልክ ጠይቀው ማናገር ከፈለጉ ወይም ደግሞ ቤታቸው ድረስ እንዲመጣላቸው ወይም ደግሞ ራሳቸው መጥተው መጠየቅ ከፈለጉ የስልክ አማራጮችን ካሉ እንዲሁ ንገሪኝ። የስልክ አማራጭ 2 አይነት ስልክ አለ። እዛ አድራሻችን ላይ እናስቀምጥላችኋለን። በመጨረሻም እንግዲህ መረጃዎችን ስለሰጠሽኝ በጣም ነው የማመሰግነው። መልካም ሰላም። እኔም አመሰግናለሁ። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ መገናኛ አካባቢ ማራቶን ህንፃ ላይ ድሪም ኢንጂነሪንግ ላይ ተገኝተን እንግዲህ ለእናንተ የምጣድ ዋጋ ምን ይመስላል፣ ጥራታቸው ምን ይመስላል የሚለውን እንግዲህ ያስቃኘናችሁን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።